ሰላም ሰላም የተከበራችሁና የተወዳችሁ ሞተር ቤተሰቦች እንደምከርማችኋል። እኔ በጣም ዳይሬክት ተመልካቾቼ ዛሬም እንግዲህ በድጋሚ ተመልሼ መጥቻለሁ። ተመልካቾቼ ከአሁን በፊት የተለያዩ የመንጃ ፍቃድ ጥያቄዎችን አብረን ስንሰራ ነበር። እንግዲህ በነዛ ጥያቄዎች ላይ ብዙ ሰው ተሳትፏል። እንግዲህ እንደ ሀሳብ ያስቀመጣችሁልኝ ኮሜንት ላይ ጥያቄው እንዳለ ሆኖ ትምህርቶቹን ቢካተቱ ወይ ደግሞ ምን ማወቅ እንዳለብን አጠቃላይ የመንጃ ፍቃድ ትምህርት ቢሰጥ የሚል ሀሳብ ስላቀረባችሁ እና የብዙ ሰው ሀሳብ ሆኖ ስላገኘሁት እንግዲህ ዛሬ የመጀመሪያውን ክፍል እየቀርባለሁ ማለት ነው። አጠቃላይ ቪዲዮቹን ሰርቻችኋለሁ። ስለዚህ በክፍል እያደረግኩ ለቅላችኋለሁ። ስለዚህ በመጀመሪያ የምንጀምረው አጠቃላይ በሀገራችን ላይ ምን ያክል የተሽከርካሪ ብዛት እንዳለ እኔ እንግዲህ እስኪ ገምቱ እናንተ ምን ያክል ተሽከርካሪ ይኖራል ብላችሁ እንደምታስቡ። እስከ 2012 ዓመተ ምህረት ድረስ ያለውን መረጃ ነው ያገኘሁት። እንግዲህ በዚህ መረጃ መሰረት በሀገራችን የተመዘገቡ ተሽከርካሪ ብዛት 1,02,110 ናቸው። እንግዲህ አሁን ደግሞ ከሱ ወደዚህ 2 ዓመት አለ ማለት ነው። እንግዲህ በ2 ዓመት የሚጨምረውን ማየታችሁት እነዚህ 1,02,110 ተሽከርካሪዎች በሀገራችን ካለው ሕዝብ ቁጥር አንጻር እጅግ በጣም ትንሽ ነው። ነገር ግን የሚያደርሱት አደጋ የሚከሰተውን አደጋ ስታዩት ደግሞ የሚሞተውን ሰው ስታዩት በጣም ብዙ ነው። እስኪ ምን ያክል እንደሆነ እዚህ ጋር የተቀመጠ ዳታ አለ። እሱን እንግዲህ እስከ የ2014 ዓመተ ምህረትን ብናይ በአጠቃላይ ወደ 14,200 የሚሆኑ ዜጎች ጉዳት ደርሶባቸዋል በሰው ስናይ ማለት ነው። ከእነዚህ ውስጥ እንግዲህ 3,971 በሞት ያጣናቸው ዜጎች ሲሆኑ ከባድ የአካል ጉዳት የምንላቸው ደግሞ ወደ 5,586 አካባቢ እንዲሁም ቀላል የአካል ጉዳት የሚባሉት ደግሞ ወደ 4,739 አካባቢ ናቸው። እንግዲህ በአንድ ዓመት ውስጥ 14,200 ዜጎች ማለት እጅግ በጣም ብዙ ነው። ቅድም የነገርኳቸው ተሽከርካሪዎች ቁጥራቸው ትንሽ ሆነው ነገር ግን የሚከሰተው አደጋ በጣም ብዙ ነው። እነዚህ የትራፊክ አደጋዎች እንግዲህ በተለያየ መንስኤ ሊከሰቱ ይችላሉ። በዋናነት የትራፊክ አደጋዎች መንስኤ ተብሎ የተቀመጡት 3 ናቸው። ከእነዚህ ውስጥ እንግዲህ አንደኛ ላይ የምናገኘው እዚህ ጋር እንደምትመለከቱት የአሽከርካሪ ባህሪ ነው። የአሽከርካሪ ባህሪ ማለት አሽከርካሪው በሚሰራቸው ስህተቶች የሚከሰቱ የትራፊክ አደጋዎች ናቸው። በኋላ ወደ ውስጥ ገብተን እናያለን። ሁለተኛ ላይ የምናገኘው የተሽከርካሪ ባህሪ ሲሆን ይህ ማለት የምናሽከርከረው ተሽከርካሪ በሚፈጥረው ብልሽት የሚከሰቱ ናቸው። ሶስተኛ ላይ የአካባቢ ወይ ደግሞ የመንገድ ተሳታፊ፣ ይሄ ማለት አካባቢያችን ላይ ያሉ ነገሮች ለአደጋ መንስኤ ሲሆኑ ማለት ነው። እንግዲህ እነዚህን እያንዳንዳቸው ወደ ውስጥ ጠለቅ ብለን ስናይ የአሽከርካሪ ባህሪ የምንላቸው ለአደጋ ወይ ደግሞ ለትራፊክ አደጋ መንስኤ የሚሆኑ ምን ምንድን ናቸው ስንል በመጀመሪያ እንግዲህ በቸልተኝነቱ ደግሞ በግድየለሽነት ማሽከርከር ነው። ይህ ማለት በምናሽከርክርበት ሰዓት ትኩረት አለመስጠት፣ ለምሳሌ ስልክ መጎርጎር፣ ከሰዎች ጋር ማውራት አይነት ማለት ነው። ሁለተኛ ላይ እንግዲህ በጣም ብዙ አደጋ እንዲከሰት የሚያደርገው የአሽከርካሪ ባህሪ በአልኮል ወይ ደግሞ በአደንዛዥ እጽ ሆኖ ማሽከርከር ነው ማለት ነው። ይሄ በጣም የተለመደና ብዙ ጊዜ በትራፊክ አደጋ ዜናዎች ላይ የምንሰማው ነው። ሶስተኛ ላይ የምናገኘው እድሜና የጤና ሁኔታ፣ ይሄ ማለት በምናሽከርክርበት ሰዓት በትክክል እንዳናሽከርክር የሚያደርግ የድካም ያ ማለት በጤና ችግር የሚመጣ የድካም ስሜት፣ የእይታ የሰውነት መዛል እንደዚሁም በእድሜም የሚመጡ ነገሮች ማለት ነው። ትንሽ ሆኖ ከእድሜ በታች ማሽከርከር ወይ ደግሞ በጣም ከእድሜ በላይ ማሽከርከር ይሄ ሌላው ነው ማለት እንግዲህ እነዚህ ከአሽከርካሪ ስህተት የሚመጡ የትራፊክ አደጋ መንስኤዎች ናቸው ማለት ነው። ወደ ተሽከርካሪ ባህሪ ስንሄድ ደግሞ ይህ ማለት የምናሽከርከረው ተሽከርካሪ የሚያጋጥመው የብልሽት ነው። የመጀመሪያው ምንድነው? መቆጣጠሪያ መሳሪያ የምንላቸው እንግዲህ ተሽከርካሪዎች ላይ መቆጣጠሪያ የምንላቸው እንደ ፍሬን አይነት፣ መሪ አይነት ብልሽት በሚያጋጥመበት ሰዓት አሽከርካሪው ምንም ጥሩ ትኩረት ላይ ቢሆንም እንኳን ተሽከርካሪው በትክክል ኮንትሮል ማድረግ ስለማይችል ትራፊክ አደጋ እንዲከሰት መንስኤ ሊሆን ይችላል ማለት ነው። ሌላው እንግዲህ የዳሽቦርድ ጠቋሚ ምልክት ብልሽት፣ ሲስተሞች ሲበላሹ ዳሽቦርድ ላይ ለአሽከርካሪው ምልክት ይሰጣል። ነገር ግን ያ ከተበላሸ የተበላሸውን ሲስተም ቶሎ አሽከርካሪው ማወቅ ስለማይችል ቀጥታ ለአደጋ ተጋላጭ ይሆናል ማለት ነው። ከዚህ በተጨማሪ እንግዲህ ሶስተኛ ላይ የምናገኘው የትዕይንት መቆጣጠሪያ መሳሪያ ብልሽት ናቸው። እነዚህ እንግዲህ ተሽከርካሪው በምናሽከርክርበት ሰዓት ከፊታችን ያለ ተሽከርካሪ፣ ከኋላ ያለ፣ ከጎን ያለ ተሽከርካሪን እንድናይ የሚያደርጉ መሳሪያዎች እንደ ስፖኪዮ አይነት መሳሪያዎች በሚበላሹበት ሰዓት በትክክል ማየት ስለማንችል እንድንጋጭ ወይ ደግሞ የትራፊክ አደጋ እንዲከሰት መንስኤ ሊሆኑ ይችላሉ ማለት ነው። አራተኛ ላይ የምናገኘው አጠቃላይ የተሽከርካሪው ቴክኒካል ብልሽትም ለአደጋ ይዳረገናል ማለት ነው። እንግዲህ እነዚህ የተሽከርካሪ ባህሪ ይባላሉ። ተሽከርካሪው ላይ በሚገጥሙ ብልሽት የሚገጥም የትራፊክ አደጋ ማለት ነው። ሶስተኛው የአካባቢ ባህሪ ነው። እንግዲህ የምናሽከረክርበት አካባቢ ጉም ከሆነ፣ ጭጋጋማ፣ ዝናባማ ከሆነ በምናሽከረክርበት ሰዓት ትክክለኛ እይታ ስለማይኖር
አካባቢያችን ካለ ወይ ደግሞ አጠገባችን ካለ ተሽከርካሪ ወይ ደግሞ ከግዑዝ አካል ጋር ግጭት ወይ ደግሞ ትራፊክ አደጋ ሊከሰት ይችላል። አደገኛ ቁልቁለት እንዲሁም ደግሞ ዳገታማ ቦታዎችም ጠመዝማዛ መንገዶች እነዚህ እንግዲህ በትክክል ተሽከርካሪውን ኮንትሮል እንዳናረግ አካባቢው ለትራፊክ አደጋ የሚያስከትል ቦታዎች፣ የሚያሸራትቱ ቦታዎች፣ የሚደረመሱ እንደዚሁም ደግሞ እንስሳት ያሉ ለምሳሌ እንስሳት እንደዚህ የሚጎበኙ እንስሳቶች ወይም ደግሞ የቤትም የዱርም እንስሳቶች የሚያልፉበት መንገድ ምናምን ከሆነ እዛ አካባቢ የሚፈጠረው ነገር መንገድ ከሚጠቀመው ጋርና አጠቃላይ መንገዱ ላይ ያሉ ነገሮች ትራፊክ አደጋ በእነሱ መንገድ ከተከሰተ በአካባቢ ሁኔታ የተከሰተ አደጋ እንለዋለን ማለት ነው። እንግዲህ አጠቃላይ በእነዚህ 3 መንገዶች ትራፊክ አደጋ ሊከሰት ይችላል ማለት ነው። እንግዲህ በተለያዩ ጥናቶች መሰረት አንድ አሽከርካሪ ስለ አካባቢ ሁኔታ መረዳት ቢችል፣ ስለ ተሽከርካሪ ሁኔታ ቢያቅ፣ እንዲሁም ደግሞ የአሽከርካሪ ባህሪዎችን ወይ ደግሞ ስነ ምግባሮችን ቢረዳ እነዚህን የትራፊክ አደጋዎች ይቀንሳል። ስለዚህ ለአንድ አሽከርካሪ ወደ ማሽከርከር ሙያ ውስጥ ከመግባቱ በፊት የማሽከርከር ሙያ ስልጠና ይሰጣል ማለት ነው። ለዛ ነው እንግዲህ የመንጃ ፍቃድ ትምህርት እንድንማር የሚደረገው። ስለዚህ ምን ላይ ነው አንድ አሽከርካሪ ትምህርት የሚወስደው ስንል የመጀመሪያው የማሽከርከር ስነ ምግባር ነው። ሁለተኛ ላይ የምናገኘው የመንገድ ስነ ስርዓቶች ደግሞ ስነ ምግባሮችን ማወቅ ነው። እንግዲህ መንገድ ላይ የተቀመጡ የተለያዩ ምልክቶችን ማወቅና በእነሱ መሰረት መተግበር ያስፈልጋል ማለት ነው። ስለዚህ ይህን የሚመለከት ስልጠና ይሰጣል። ሶስተኛ ላይ እንግዲህ መሰረታዊ የተሽከርካሪ ቴክኒክ ወይ ደግሞ ተሽከርካሪ ምን ክፍሎች አሉ፣ ሲበላሹ ምን አይነት ምልክት ያሳያሉ፣ ምን ማድረግ አለብን የሚሉትን እነዚህ 3ቱ ላይ አንድ አሽከርካሪ ስልጠና መውሰድ አለበት። በእነዚህ በ3ቱ ብቁ ከሆነ ነው እንግዲህ ወደ ማሽከርከር ሙያ ውስጥ መሄድ የሚችለው ማለት ነው። ስለዚህ እኛም እንግዲህ እነዚህን ሰፋ አድርገን የምናያቸው የወደፊት ኮርሶቻችን ይሆናሉ። እንግዲህ በምዕራፍ ከፋፍለን ስናያቸው በመጀመሪያው ምዕራፍ የምናየው አጠቃላይ ስለ መንጃ ፍቃድ አዋጅ ነው። በየትኛው እድሜ ውስጥ ያለ ሰው መንጃ ፍቃድ ማውጣት ይችላል፣ ምን የሚያስፈልጉት ነገሮች አሉት፣ የትኛው መንጃ ፍቃድ የትኛውን ተሽከርካሪ ለማሽከርከር ዝግጁ ያደርጋል የሚሉትን ነገሮች ስናይ፣ ሁለተኛ ላይ የምናየው በማሽከርከር ሙያ ውስጥ ስንኖር ምን አይነት የማሽከርከር ስነ ምግባር ሊኖር እንደሚችል የምናይበት የአሽከርካሪዎች ስነ ምግባር ነው። ሶስተኛ ላይ እንግዲህ የተለያዩ የትራንስፖርት ህጎችና ምልክቶችን፣ መብራቶችን የምናይበት ምዕራፍ ሲሆን አራተኛ ላይ ደግሞ የተሽከርካሪ ቴክኒካል ክፍሎች የምንላቸው እነዚህ እንግዲህ ሰፋ አድርገን የምናያቸው ናቸው። እነዚህ እናያለን። አምስተኛ ላይ በምናሽከርክርበት ሰዓት የተለያዩ የተፈጥሮ ህጎች አሉ ከማሽከርከር ጋር የሚገናኙ እንደ ኢነርሺያ፣ ሞመንተም አይነት እነዚህን እንግዲህ ሰፋ አድርገን የምናይ ይሆናል። ስለዚህ በእነዚህ 5 ምዕራፎች ላይ አብረን የምንቆይ ይሆናል። ተመልካቾቼ እንግዲህ በእነዚህ 5 ምዕራፎች መጨረሻ ላይ አንድ አሽከርካሪ ማወቅ ያለበትን ነገሮች ሁሉ ጠንቃችሁ እንድታውቁ ሰፋ አድርጌ ቪዲዮ አዘጋጅላችኋለሁ። ሁላችሁም መንጃ ፍቃድ ከማውጣት በተጨማሪ ወይ ደግሞ ገንዘባችሁን ፈሰስ አድርጋችሁ መንጃ ፍቃድ አውጥቼ ነበር ወይ ደግሞ አለኝ ከማለት በተጨማሪ ብቁ የሆነ አሽከርካሪ መሆን ስለሆነ ሀሳባችሁ እሱን ለማሳካት እንግዲህ ክላስ ገብታችሁ በተለያየ አጋጣሚ ካልተማራችሁ ደግሞ ብቁ የሆነ ትሬኒንግ ካላገኛችሁ እንደነዚህ አይነት አማራጮች መውሰድ አለባችሁ። ስለዚህ በእነዚህ ቪዲዮዎች መጨረሻ ሁላችሁም ማወቅ ያለባችሁ ነገር ሁሉ እንድታውቁ የሚያደርግ ቪዲዮ አዘጋጅቼ አቀርብላችኋለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁ ነው። ቀጣይ ስንገናኝ በመጀመሪያው ክፍል ስለ አሽከርካሪ አዋጆች እናያለን።